ቪዲዮ የደረሳችሁ የቻላችሁ ሰዎች በሙሉ መልእክቴ ብዙ ሰዎች ጋር ይደርስልኝ ዘንድ ቪዲዮን ተደጋጋሚ ጊዜ ኮፒ ሊንክ አድርጉልኝ። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ የልሳን ሀብት ከሰጣቸው በኋላ ወደ ዓለም ለወንጌል ስርጭት ከመውጣታቸው በፊት እግዚአብሔር ኃይልና ጥበብን እንዲሰጣቸው የጾሙት ጾም ከፊታችን የሚገባ ይሆናል። በዚህ ጾም ሐዋርያት ወንጌልን ለመስበክ በዓለም ተዘዋውረው የከፈሉትን መስዋዕትነትን ትጋትን እንዲሁ የምናስብ ይሆናል። ሐዋርያት በጉዟቸው ላይ የተራቡትን በማብላት የታመሙትን በመፈወስ ለተቸገሩት በመድረስ ወንጌልን በተግባር ሰብከዋል። እንዲሁ ዛሬ እኛም እግዚአብሔር እንሰራና ጊዜውን እስከሰጠን ሰዓት ድረስ በዘመናችን በሚያልፉት ቀናቶች ላይ ሆነን ማያልፍ ታሪክ መጻፍ አለብን። ሐዋርያት የፈጸሙትን ስራ እንዲሁ እኛም በእኛ ጊዜ ላሉት ከሰው ርቀው ላሉ አባቶች እናቶች መነኮሳት የተቻለን ድጋፍ ማድረግ አለብን ብዬ አስባለሁ። እሺ እስቲ ያልተጠመቁ እስቲ እዚህ ውስጥ እጅ ታወጡልኛል። እሺ ያልተጠመቀ እሺ እናንተ ናችሁ። ስለዚህ በቃ ለሰው እንዲያና ነኝ አንድ ዲያቆን አለ እዚህ በቃ ያቺን እንሰራለን። የመጀመሪያ ስራችን ለነሱ እውነት ለመናገር እኮ አፈር መሙላት ያዛ ጋር እንደፈጀብን ኖ አይደለ። ያለን ጊዜ ትንሽ ነው። አሁን ያለን ጊዜ ጥቂት ነው። ከአፈር ጋር ምናምን መጣ አንድ አመት ነው አፈሩን የሞላ ነው። ግን ጋሽ አሁን እኮ ማለት ይሄም ቢሆን አይቀርም እስከ ቤተክርስቲያኑ መጠረጉ መንገዱ አይቀርም እኮ ግን ባንዳሳ ከዚህ ወርዛይ አይቀር ያሉት እንትን አይበሉ አይነት ይግረም ለምን ጊዜ እንደተከፈተ እንደ ሌላ ነገር እዛም ብታረኮ ይሁዱ ብታረጉልኝ እኛ ይግረም ለምን እኔ ያልኩት አሁን ጋሽ እሺ ሰላም ናችሁ? እንደምን አላችሁ? ሰላም ነው እግዚአብሔር ይመስገን። ሰላም ናችሁ? እሺ እንዴ ይሄ ሁላ ሰው አለ ጊዜ እውነት ለመናገር ስለሚታረደው ከብት መጨነቅ አልፈልግም። ያው ሁላችሁንም ምድራዊ ወደ ሆነው ማዕድ አምጥተናችሁ ወደ ማዕዱ ባለቤት ካላደረስናችሁ ምንም ዋጋም ጥቅምም የለውም። ይሄም ድካማችን ህንጻ ቤተክርስቲያን ማስመረቁ እንደው ደስታ ነው፣ ትልቅ ደስታ ነው። ከዚህኛው ወጥተን እንደዚህ መጣታችን እግዚአብሔር የተመሰገነ ትልቅ ነገር ነው። ነገር ግን መሰረታዊ ነገር ይሄ አይደለም። የኛም ተልኮ ይሄም አይደለም። እኛ እቅዳችንም ይሄ አይደለም። ህንጻ ቤተክርስቲያን እያስመረቁ በየቦታው መቀጠልም አይደለም። ባለችን በላባችን በሰራናት ቤተ መቅደስ ውስጥ የሚገለገል ምእመናን ማፍራት ነው ትልቁ ግባችን እና ግርማ ለዚህ ታንሳለ ብዬ አላስብም። እንትን አለ ካህንም አሉ አይደል? እንደው አቅምም ማይኖር ከሆነ ተጨማሪ ክፍያ እንዲከፈል ተደርጎ አንድ ካህን የሚመደብበት አውርተን ከወረዳው ከሀገረ ስብከቱ ጋር እስከ ምርቃቱ ድረስ የተወሰኑ ልጆችን ብትችል ሁሉንም ሰንበት ተማሪዎች ጎደሙ እንዲቀበሉ ታረቁ እንዳልኳችሁ። ከዚህ በላይ ሊያስደስተን የሚችለው እኔ አሁን ስንት ቤተክርስቲያን አስመርቀን በጣም ብዙ ነው አውቀዋለሁ። ደስታውን አውቀዋለሁ። ልፋት ፍሬ ማየት እንደሆነ አውቀዋለሁ። ከዛ በላይ ሊያስደስተን የሚችለው ግን ያ ነው። እኛን ልፋታችሁን በምን እንካሳችሁ ካላችሁን አዲስ ክርስቲያኖችን ወደዚህ በመጥራት ያሉትን በማጽናት ብቻ ነው። ሌላ በምንም ልትመልሱት አትችሉ። የኛ ብቻ ሳይሆን ሶሻል ሚዲያ ላይ የኛ ተከታዮች ላረጉላችሁ ነገር ከ100 ብር አንስቶ እስከ 100,000 ብር የሰጧችሁ ሰዎች አሉ። ያንን መካስ የምትችሉት ይሄንን በማድረግ ብቻ ነው። ሌላ ምንም ነገር ብታረጉ መካስ አይቻልም የሰውን ውለታ። እና እንዳልኳችሁ እኔ የመጀመሪያ የመጣሁት አሁን የመጣ ነው ስለ ድግሱ ስለ ቤተክርስቲያን ምርቃቱ እና ለመመካከር አይደለም። ሶስት ነው ሐሳባችን። አንደኛው አሁን ያልኳችሁ ነገር በእለቱ ሰዎች መመለስ አለባቸው ወደ ቤተክርስቲያን፣ ወደ ስጋው ደግሞ መቅረብ አለባቸው። ያስተማራቻችሁ ጥቂት ሰዎች ደግሞ ወደ ቤተክርስቲያን መመለስ አለባችሁ። ሁለተኛ ቤተልሔም አልሰራንም። ቤተልሔም ስራ በምን ያክል ጊዜ ውስጥ እንደሚያልቅ በጀት ምን ያክል እንደሚያስፈልገው ድጋፍ ከኛም ተጨማሪ የሚያስፈልግ ሆነ እሱን ድጋፍ ለማድረግ። ሶስተኛ
ቤት አለን እዛ የገዛ ነው አይደል? ከተማ ላይ ገዛንላችሁ አለ። እዛ ላይ በቋሚነት ልማት ምን መስራት አለብን የሚለው ነው።